እኔ እኮ የሚገርመኝ የአረብ አገር ብቃትና ብርታት ነው። ሁሌ እኮ በጣም የሚገርመኝ የአረብ አገር ሴት ብርታት 24 ሰዓት ሙሉ መስራቷ በጣም የሚገርመኝ ነው። የአረብ አገር ሴት ማለት ነው። ደከመኝ አትልም፣ ሰለቸኝ አትልም። ጠዋት ትሰራለች፣ ቀን ትሰራለች፣ ማታም ተነስታ ትሰራለች። በምንም ሰዓት በምንም ጊዜ ተነስታ ትሰራለች። የአረብ አገር ሴት ማለት በቃ እኔ እንደራሴ ማለት ነው እንደራሴ ልገልጻት አልችልም። ምንም ቃል የለኝም ማለት ነው ስለሱ። በጣም ጀግና ናት ከምሎ በላይ በጣም ጎበዝ ናት። እኔ ከምሎ በላይ ማለት ነው። እኔ ከማስቦና ከምሎ በላይ ጀግና ሴት፣ ጎበዝ ሴት፣ ብርቱ ሴት ናት የአረብ አገር ሴት። ለመሆኑ የአረብ አገር ሴትን የምንቅ ሰው አለ እንዴ? እሷን የምንቅ ሰው አለ? እሷን የምተች ሰው አለ? እሷን በቃ ንቆ የሚያንቋሽሽ ሰው አለ? እሷ ማለት እንቁ ናት። እሷ ማለት ከሌሎቹ በላይ ናት። በቃ ማካበር ሳይሆን ማሽሞንሞን ሳይሆን እውነቱን ለመናገር ነው። የአረብ አገር ሴት ማለት ሁሌ የምትሰራ የምትተጋ፣ ተስፋ ያላት፣ ያልፍልኛል የምትል፣ ከችግሬ ወጣለሁ ይላቀቃለሁ የምትል ሴት ናት። በርትታ የምትሰራ ሴት ናት። ጨካኝ ሴት ናት። ሁሉ ነገር የምትችል ሴት ናት። ቻይ ናት። የአረብ አገር ሴት ማለት ማንም እሷን ሊሰድብ የማይችል ሴት ናት። ለራሴ የማትል፣ ስለኔ የማትል፣ ለሰው የምታስብ፣ ለአገር የምታስብ፣ ለቤተሰቧ የምታስብ፣ ራሷ ደክማ ራሷን ታማ ራሷን ዝቅ አድርጋ ለቤተሰብ፣ ለሰው፣ ለወዳጅ፣ ለጓደኛ የምታስብ ሴት ናት። የአረብ አገር ሴት ማለት ምንም ከማንምም በላይ ናት። የአረብ አገር ሴት ማለት ሁሌ የምትሰራ የማትሰለች፣ የማዳምን ግልምጫ ችላ፣ የልጆቹን ስድብ ችላ፣ የማዳምን ንቀት ችላ፣ የስራ ብዛትን ችላ፣ ዛሬማ አልሰራም የማትል፣ ዛሬማ ደክሞኛል የማትል፣ ዛሬማ ደብሮኛል ስራ አልገባም የማትል ሴት ናት። የማትተኛ ሴት ናት። የማታንቀላፋ ሴት ናት። ሁሌ የምትሰራ ሴት ናት። ደግሞም ብርቱ ናት። እሷን አግኝቶ ያገባ ወንድ የታደለ ነው። ይሄ እውነት ነው። ምንም አላካበድኩም፣ ምንም አልጨመርኩበትም። እሷን ያገኘ ወንድ የታደለ ነው። ለምን በሉ? ሙያ ላይ ሙያ ያላት በፊት የምታውቀው ላይ እዚህ አረብ ሀገር መታ የጨመረችው ሙያ ላይ ሙያ ያላት፣ እምነት ላይ እምነት ያላት፣ ነገ ያልፍልኛል፣ ከዚህ ይወጣለሁ፣ ነገ ደህና ቦታ ይደርሳለሁ፣ ነገ እኔ እንደማንም
ሰው አልፎልኝ እኔም እኖራለሁ የምትል ሴት ናት። ተስፋ የማትቆርጥ ሁሉ ነገር የምትችል ስድብን የምትችል ንቀትን የምትችል ቻይ የሆነች ሴት ናት። የአረብ አገር ሴት እንቁ ናት። ከእንቁም በላይ ናት። የአረብ አገር ሴት ከእንቁ በላይ ናት። ጽዳት ያላት ብዙ ጽዳት የለመደች ብዙ ጽዳት ያወቀች ብዙ ስራ ያወቀች ብዙ ልምድ ያወቀች መኖርና ማስኖር የምትችል ሴት ናት። የአረብ አገር ሴት ማንም አፉን የሚከፍትበት አይደለችም። የአረብ አገር ሴት ብርቱ ጀግና ከማንም በላይ ናት። የአረብ አገር ሴት በጣም ጎበዝ የተማረች ባትመረቅም የተመረቁ በላይ የምታስብ ናት። በዲግሪ በማስተርሲ በፒኤችዲ ባትመረቅም ከተመረቁት በላይ ታስባለች። ከተማሩት በላይ ታውቃለች። ከተማሩት በላይ ታስባለች። የአረብ አገር ሴት እኔ እንደኔ ሊገልጽ አልችልም። ከተጎዳችም ዝም የምትችል ሰው ቢጎዳትም የምትችል ሰው ነገሯን ቢይዝም ቢወስድም ቢያጨበርብራትም ዝም የምትችል ቻይ ሴት ናት። የአረብ አገር ሴት የማትደክም ናት። የአረብ አገር ሴት በስራ ላይ ስራ የምትሰራ ይሄንን ስራ ጨርሳ ሌላ ስራ የምትሰራ ጎበዝ ብርቱ የሆነች በቃ የአረብ አገር ሴት ማለት ሙያ ያላት ሴት ናት። የአረብ አገር ሴት ማለት ብርቱ ሴት ናት። የአረብ አገር ሴት ብዙ ስራ የለመደች ሴት ናት። የአረብ አገር ሴት እኔ በቃ ሊገልጽ የማልችል ሴት ናት። የአረብ አገር ሴት እንደምታዩ የምትሰራ የምትተጋ ቀንና ሌሊት የምትሰራ ናት። የአረብ አገር ሴት ሙያዋ በሙያ ላይ የሆነና ብዙ ስራ የምትሰራ ደከመኝ የማትል ሰለቸኝ የማትል ታዛዥ ናት። የምትታዘዝ ማለት ነው። ስራዋን አክብራ የምትሰራ ብርቱ ጀግና ናት። ማንም እሷን ሊደፍር ማንም እሷን ሊሰድብ አይችልም። ማንም አፉን በእሷ ላይ ሊከፍት አይችልም። እናንተ አረብ አገር የምትኖሩ ሴቶች ማለት ነው፣ እናንተ በጣም ጎበዝ ናችሁ፣ ብርቱ ናችሁ፣ ጀግና ናችሁ። አይዟችሁ፣ አሁንም በርቱ። ለምን እንደዚህ የምታውቃላችሁ ትረዳላችሁ። ብዙ ሴቶች ማለት ነው ተስፋ ይቆርጣሉ። እኔማ የሰው ቤት ሰራተኛ ነኝ፣ ስለዚህ ከማንም በታች ነኝ ይላሉ። እኔማ የማልጠቅም የማረባ ነኝ ይላሉ። እናንተ እንደዚህ አይደላችሁ። እናንተ ጎበዝ ናችሁ። እናንተ ጀግና ናችሁ። እናንተ ብርቱ ናችሁ። እናንተ ከማንም በላይ ናችሁ። እናንተ ራዕይ ያላችሁ ሴቶች ናችሁ። እናንተ አገርን መለወጥ አገርን ማሳደግ የምትችሉ ናችሁ። እናንተ እኮ ጎበዝ ከመሆናችሁ የተነሳ ነው እኮ ብቻችሁን ደፍራችሁ ምንም ሳትይዙ ብቻችሁን ነፍሳችሁን ብቻ ይዛችሁ አረብ ሀገርም የመጣችሁ ናችሁ። እናንተ ጀግና ናችሁ።
ማንም ሰው እኮ እንደዚህ አያደርግም። ማንም ሴት እኮ እንደዚህ አታደርግም። ትፈራለች፣ ድፍረት የላትም። በቃ አታምንም። መታ እንኳን ትገባለች፣ መታ እንኳን ተመልሳ ትሄዳለች። ደበረኝ ትላለች፣ መታ እንኳን ደስ አላለኝም ትላለች። መታ እንኳን የመጣችውን ራዕይ ፕሮግራም አቅቷት የምትገባ ብዙ ናት። እናንተ ግን ችላችሁ ብዙ ነገር ሬዚስት አድርጋችሁ የምትኖሩ እናንተ የአረብ አገር ሴት ጀግና፣ ብርቱ፣ ጎበዝ ከማንም በላይ ናችሁ። አሁንም ራሳችሁን ከማንም በታች አታደርጉ። አሁንም ተስፋ አትቁረጡ። ጎበዝ ስለሆናችሁ ማለት ነው። ራሳችሁን እንደ ጎበዝ እንደ ጀግና አገርን መለወጥ፣ ቤተሰብን መለወጥ፣ ራስን መለወጥ እንደምትችል አንዲት ሴት ቁጠሩ እንጂ ተስፋ እንደቆረጠች ምንም ልታደርግ እንደማትችል ሴት አትቁጠሩ ነበር። እናንተ ጎበዝ፣ ጀግና፣ ብርቱ ናችሁ የአረብ ሀገር ሴት።